ሆላ ኤቭሪዋን እንዴናችሁ ደህና ናችሁ ወይ? ዛሬ እንግዲህ በትልቅ ደስታና የምስራች ነው የመጣሁት። እኔ ቤት የገባ ደስታና ሲሳይ ሁላችሁም ቤት እንዲገባልኝ ምኞቴ ነው። እንግዲህ ከወለድኩኝ 2 ወር ከ10 ቀን አካባቢ እንደሆነኝ ሁላችሁም ታውቃላችሁ። ልጅ ራሱን በረከትና ሲሳይ ይዞ ይመጣል የሚባለው ነገር በትክክልም እኔ ጋር ሰርቶልኛል። በወለድኩኝ በጥቂት ቀናቶች ውስጥ ነበረ በጣም ከትልቅ ካምፓኒ በቆንጆ ዲል የብራንድ አምባሳደራቸው እንደሆን ጥያቄ ቀረበልኝ። እኔም እንግዲህ ለድርጅቱ ፕሬዘንተብል ለመሆንና ሰውነቴን ትንሽ ክብደት እስክቀንስ ጊዜ እንዲሰጡኝ ጠይቄያቸው ነበረ። ባልኩትም መሰረት እንግዲህ የምፈልገው ኪሎ ላይ ደርሼ የምፈልገውን አይነት ልብስ ለብሼ እንደፈለኩት ተንቀሳቅሼ እንድሰራ እግዚአብሔር ፈቅዶ ዛሬ ላይ ደርሰናል። እንግዲህ አሁን እየለበስኩ ማሳያቸው አውትፊቶች ለፊርማ ስነ ስርዓቱ እንዲሁም ደግሞ የተለያዩ የፖስተር የቢልቦርድ ፎቶዎችን ስነሳ የለበስኳቸው ነው። በነገራችን ላይ ሜካፑን የሰራሁት ራሴ ነኝ። ሜካፕ እሰራለሁ እያልኳችሁ ነው። ገብቷችኋል አይደል? ለማንኛውም ከኔ ጋር ኮላቦሬት አድርጋችሁ ለተለያየ ማስታወቂያ ስራዎች ሜካፕ እሰራለሁ የምትሉ ፕሮፌሽናል የሆናችሁ ሜካፕ አርቲስቶች ካላችሁ ልታናግሩኝ ትችላላችሁ። ከዛ በተረፈ ደግሞ ለእናንተም ትልቅ ነገር ይዤ መጥቻለሁ። እሱም ምንድነው እኛ አናውንስ ከማድረጋችን በፊት ይህንን ቪዲዮ እንዳያችሁ ቀድማችሁ ከምን ድርጅት ጋር ብራንድ አምባሳደራቸው ልሆን እንደተፈራረምኩኝ ቀድሞ የገመተ ወይም ደግሞ ያወቀ ሰው ትልቅ ሽልማት ይበረከትለታል። ወይ በእቃም ሊሆን ይችላል ወይ ደግሞ በገንዘቡ ልንሸልመው እንችላለን። ስለዚህ ተሳተፉ፣ ሼር ማድረግ አትርሱ፣ ኮፒ ሊንክ አድርጉ። ስለ ሰፖርታችሁ ስለሰጣችሁኝ ፍቅር በጣም 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 አመሰግናለሁ። በድጋሚ በሌላ ማስታወቂያ እስከምንገናኝ ድረስ ባይ 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 ባይ። መልካም ጊዜ ይሁንላችሁ።